ሰላም ሰላም ውድ ተመልካቾች እንዴት አላችሁ? እኔ ሰላም ነኝ ያለው አልሐምዱሊላህ። እንደተለመደው እንግዲህ ዛሬ አሪፍ በሆነ ነገር ቀጥለናል፣ ጀምረናል፣ እንቀጥልበታለን። እየበረታን ነው ማለት ነው። ከዚህ በኋላ ወደፊት ነው የሚሆነው ጉዟችን። ከዛ በፊት ለማታውቁኝ መሐመድ ነኝ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንደሚታወቀው በዚህ በዩቲዩብ ላይ የተለያዩ ትምህርት ነገሮችን የተለያዩ አሪፍ ነገሮችን ጠቃሚ የሆኑ ነገሮችን አንዳንዴ እምነት በኩል አንዳንዴ ደግሞ ከስልክ ጋር በሚገናኙ ቴክኖሎጂ ነክ በሆኑ ነገራቶች ላይ ይታወቃሉ። ለዚያ እንግዲህ ከናንተ አንድ እንደዚህ ቴክኖሎጂ ጋር የተገናኙ እንዴት አድርገን ብር እንደምንሰራ ወይም ደግሞ ኦንላይን ላይ እንዴት አድርገን የብር መስሪያ ሲስተሞችን እንደምንቀላቀል በየት ምንስ እንደሚያስፈልጉን በተጨማሪ ስለ ዩቲዩብ የተለያዩ ቲዎሪዎችን ከፈለጋችሁ በዚህ ቻናል ላይ ይለቀቃል። በተጨማሪ ደግሞ ዲናዊ የሆነ ወይም እምነታዊ የሆነ ትምህርቶችን ማግኘት መማር የምትፈልጉ ከሆነ አሪፍ ቦታ እና ትክክለኛ ቦታ ሊሆንላችሁ ሰብስክራይብ አድርጉ። የሆነ ቀን ላይ ተፈልጉታላችሁ ይሄን ቪዲዮ እርግጠኛ ነኝ። የሆነ ቀን ስለሚያስፈልጋችሁ ሰብስክራይብ አድርጉትኝ፣ ቪዲዮ ላይክ ማድረግ ጀምሩ። በቀጥታ ወደ ዛሬው ቀጣይ ትምህርታችን እንሄዳለን። ትላንትና እንዴት አድርገን ጂሜል አካውንታችን ክሬት እንደምናደርግ አይተን ነበር። ዛሬ ደግሞ እንዴት አድርገን ያኔ ክሬት ያደረግነውን ኢሜል አካውንት አፕወርክ ላይ ተጠቅመን እንዴት ፕሮፋይላችንን ማስተካከል እንደምንችል እንዲሁም ምን እንደው ማስተካከል ያለብን የሚለውን እንቀጥላለን። ቪዲዮ ከረዘመ ቀጣይ ሶስተኛ ፓርት ሊኖረው ስለሚችል ከመጀመሪያው ተመልከቱ፣ እንዳዘሉ ስቴፕ እንዳትዘሉ። አንዳንዴ አፕወርክ በራሱ አውት ሊያደርጋችሁ ይችላል፣ ወይም ደግሞ ቻናላችሁን ሲስተማችሁን ወይም የእናንተን አካውንት በራሱ ጊዜ ሊያጠፋባችሁ ይችላል። ይሄ ሊሆን የሚችለው ሰበቦችን ምክንያቶችን ሁሉ አብረን እናያለን። በቅድሚያ ግን ለዚህ ቻናል አዲስ ከሆናችሁ መጀመሪያ እንዳልኩ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ ጥያቄ ካላችሁ ሐሳብ አስተያየት ካላችሁ አስቀምጡልኝ። አሁን ቀጥታ ሌትስ ጎ። እሺ ውድ ተመልካቾች ተከታታዮቼ አሁን በቀጥታ ወደ ዛሬው ኮርሳችን እንሄዳለን። ቀደም ሲል እንዳልኳችሁ ትላንት ጀምረን ያቋረጥናትን ዛሬ የምንቀጥል ፓርት 2 ወይም ክፍል 2ን የአፕወርክን ሲስተም እናያለን ማለት ነው። እንዴት አድርገን ፕሮፋይላችን እንደምንሞላ እንመለከታለን። ዛሬ ቀጥታ ወደ ብሮዘራችን እንገባለን። ብሮዘር ላይ ከገባን በኋላ እዚህ ሰርች ባሯ ምን ብለን እንጽፋለን? አፕወርክ ብለን እንጽፋለን። አፕወርክ እዚች ጋር እንደዚህ አድርገን እንጽፋለን። አፕወርክ ብለን ስንጽፍ ኢሜል በኢሜላችን ኢሜል ዩዘር ኢሜል ካላችሁ እዚች ጋር ታስገባላችሁ። ዩዘር ኢሜላችሁን ከላይ ማለት ነው እዚህ መስመሯ ላይ ከሌላችሁ ደግሞ አዲስ መክፈት ከሆነ ደግሞ ከታች ኮንቲኒው ዊዝ ጉግል የሚለውን ትነካላችሁ ማለት ነው። ለምሳሌ ኢሜል ካላችሁ እዚህ ጋር እንትን የራሳችሁ ኢሜል በጉግል አካውንታችሁ ከሆነ የምታስገቡት ይችን ትነካላችሁ። እኔ አሁን ትላንትና በከፈትነው ስለሆነ ትላንት በከፈትነው ኢሜል አማካኝነት ስለሆነ ማሳያችሁ እናንተም በትላንት ከዚህ ቀደም በነበረ ኢሜል ከፈለጋችሁ ኮንቲኒው ዊዝ ጉግል የሚለውን ትነኩታላችሁ ማለት ነው። እንደዚህ ካደረጋችሁ በኋላ እንደዚህ እንትን ይላችኋል። ትንሽ ተጠብቁና ተገባላችሁ ቀጥታ። ያው እኔ ስለገባሁኝ ከዚህ በፊት አስገብቶኛን ቀጥታ ማለት ነው። እናንተ የሚመጣላችሁ እንደዚህ ወደኋላ በኢሜላችሁ ስነኩ ሳይን አድርግ የሚል ይመጣል መጀመሪያ። እዚህ ጋር ሳይን ስታደርጉ ምን ትመርጣላችሁ? እዚህ ሁለት ነገራቶች አሉ፣ ቤዚክ የሆኑ ነገራቶች ፍሪላንሰር እና ክላይንት የሚል ማለት ነው። እኛ የምንፈልገው አሁን እዚህ ጋር ስራ ለመስራት ስለሆነ ምን የሚለውን እንመርጣለን። እዚች ጋር ፍሪላንሰር የሚለውን እንመርጣለን። ክላይንት የሚለው ለሻጮች ለገዢዎች ነው ማለት የሆነን ስራ ማሰራት ለሚፈልጉ ከፍሎ ሊያሰሩ የሚፈልጉ ክላይንት ማለት እዚህ አፕወርክ ላይ ስትገቡና ብር እንዲከፈላችሁ ነው ወይስ ብር መክፈል ነው የምፈልገው የሚለው ወሳኝ ሚና ይጫወታል ማለት ነው። ስለዚህ ፍሪላንስ የሚለውን እንመርጠዋለን ማለት ነው። ፍሪላንሰር የሚለው በቀኝ በኩል ይችኛዋን ትመርጣላችሁ። እንደዚህ ስታደርጉ በዚህ መልኩ ይመጣላችኋል። እዚች ጋር እንደምታዩትኝ እንግዲህ እዚህ መጀመሪያዋ ላይ የእናንተን ስም ታስገባላችሁ። ሁለተኛ የአባታችሁን ስም ማለት ነው። ሁለተኛ ላይ ኢሜል አካውንት ታስገባላችሁ። ፓስወርዱን ታስገባላችሁ። እንዲሁም ካንትሪ ከዛ እዚች ጋር የስትሉና ክሬት ማይ አካውንት የሚለውን ትጫናላችሁ ማለት ነው። እዚህ ጋር ለምሳሌ እስኪ እኔ መሐመድ ልበለው። እንደምታዩት አሁን ተይዟን ዚስ ኢሜል ኦልሬዲ ይለኛል። እኔ ያው ከዚህ በፊት ስለከፈትኩና የተጠቀምኩበት ስለሆነ
ይሄ ኢሜል የተያዘ ነው ብሏል እያያችሁ ከሆነ ማለት ነው። እስቲ ምናልባት ግን እናንተ በሌላ ኢሜል ታስገቡና ምን ታደርጋላችሁ? ክሬት ታደርጉታላችሁ ማለት ነው። እስኪ ሌላ ኢሜል እንትን ልበልና በዚያኛው ይኸው እንደምትመለከቱትኝ አስገብቶኛል ወደ አፕወርክ ኢንተርፌሱ ይሄን ይመስላል። ቬሪፋይ ዮር ኢሜል አድሬስ ቱ ኮንቲኒ ይላል። እዚህ ጋር ጎ ቱ ስታርት የምትለዋል ልንካል። ያው በኢሜል አማካኝነት ሜሴጅ ይልካል። ያችን ሜሴጅ እንድታስገቡ ይጠይቃቸዋል። በኢሜይላችሁ እንደዚህ ታረጋግጣላችሁ ማለት ነው። እኔ አሁን በከፈትኩት ኢሜል ሊያስገባኝ ነው። ኢሜል አካውንትን በዛ ፓስወርድ በዛ ይላካል ማለት ነው። ከዛ እነዚህ ከገባችሁ በኋላ ያው እኔ ቀደም ብዬ ስለገባሁኝ አንዳንድ ማሟላት ያለብኝ ነገር እንዳለ ይነግረኛል። እናንተ ቀጥታም ታደርጋላችሁ። እዚች ጋር ፕሮፋይል አይከኗን ትነኩና ፕሮፋይላችሁ ሙሉ ታደርጋላችሁ። እዚች ጋር ማይ ፕሮፋይል የምትላለች በቀይ ያረኩባት ላይ ማለት ነው። የኔ ፕሮፋይል ወይም ስለኔ ኢንፎርሜሽን የሚል የራሳችሁን እንትን ትላላችሁ ማለት ነው። እዛ ጋር ከገባችሁ በኋላ ማሟላት ያለባችሁ ነገራቶች አሉ። እንደ ቋሚነት ስንት ብር ሊከፈላችሁ እንደሚገባ ስኪላችሁን እንግዲህ እዚህ ላይ አፕወርክ ላይ በጣም ወሳኝ ነገር ምንድነው? ስኪል ያስፈልገናል። ስኪል ማለት የሆነ ልንሰራበት የምንፈልገውን ነገር ሞያችን ምን እንደሆነ ያስፈልገናል ማለት ነው። እነዚያን ስናስገባ ነው በትክክል እንትናችን ሊስተካከልና ጥሩ ሁኔታ ላይ ሊደርስ የሚችለው ማለት ነው። እዚህ ጋር ምን እናስገባለን? መጀመሪያ ላይ እዚች ጋር የምትመለከቷት ማለት ነው ክሬት ታይትል አለ። ታይትል እናስቀምጣለን። እቺ የስክሪፕቶ ምልክቷን ነክተን የምትፈልጉትን ታይትል ታስገባላችሁ። ታይትላችሁን ክፈቱ። ስለእናንተ መግለጫ ማለት ነው። ታይትል ርዕስ ነገር እንደምንለው ልክ የዩቲዩብ ታይትል እንደምንጽፈው እዚህ ጋር እኔ ለምሳሌ አሁን የራሴ የሆነ ትራንስሌተር ብዬ ጣፍኩት። ዝም ብዬ ትራንስሌተር ብዬ እጥፋለሁኝ ማለት ነው። እናንተም ልክ እንደዚህ የምትፈልጉትን ተጽፉና ከዛ እዚህ ጋር ሴቭ ትሉታላችሁ። ይሄ ሌላ ደግሞ ሁለተኛ መነሻ ክፍያችሁ ለምሳሌ እዚህ አፕወርክ ላይ መነሻ ክፍያችሁ ስንት ነው የሚለውን ታስገባላችሁ። እንደምትመለከቱት የመነሻ ክፍያ ያሳያል ማለት ነው። እዚች ጋር እኔ ለምሳሌ እንደ ጀማሪ ለአዲስ አሪፍ ነው ብዬ የማስበው 10 ብዬዋለሁ። እናንተ ከዚያም በታች ከዚያም በላይ ታደርጋላችሁ ከፈለጋችሁ። 10 ብር መነሻ ክፍያ $10 ነው ካልኩ አፕወርክ ለራሱ የሰርቪስ አገልግሎት 1 ብር ይቆርጣል $9 ይደርሰኛል ማለት ነው። ይሄን ታስተካክላላችሁ። አንድ ከዛ ቀጥሎ ያለው ካስገባችሁ በኋላ ሴቭ ነው የምትሉት። ቀጥሎ ምን እንድናስገባ ይጠይቀናል። ፖርትፎሊዮ ለምሳሌ በተለይ ኤዲቲንግ ላይ ወይም ኢንተርቴይንመንት ላይ ለምትሰሩ ታምኔል ምናምን በቃ ዩቲዩበር ከሆናችሁ ዩቲዩብ የምትሰሩ ከሆነ ብዙ ጊዜ እነዚህን ስራዎች ለምትሰሩ ፖርትፎሊዮን እንድታስገቡ ይጠይቃችኋል። እዚህ ጋር ምሳሌ ፖርትፎሊዮ ማለት ሰዎች እናንተን ፕሮፋይል ሲመለከቱ እንደ ምሳሌ አይነት ለምሳሌ እንደዚህ አይነት ነገር መስራት እችላለሁ ብላችሁ የምትፈልጉት ነገር ታስገባላችሁ ማለት ነው። እዚህ ጋር ፖርትፎሊዮ ታስገባላችሁ። ፖርትፎሊዮ ማስገባት ይኸው እዚህ የፕሮፋይሏን አይከን ትነኩና እሷን ትነካላችሁ። እሷን ስነኩ ወደ ጋለሪ ይወስዳችኋል። ይኸው እዚህ ጋር ያስመርጣችኋል ማለት ፖርትፎሊዮ ምንድነው የሚለው እዚህ ጋር አለ። ያው ምንድነው ፖርትፎሊዮአችሁ ለሰዎች እንደ ምሳሌ ስለእናንተ እንደምትፈልገው ፎቶ ነው፣ ቪዲዮ ነው፣ ጽሁፍ ነው፣ አውዲዮ ነው ወይስ ዶክመንት ነው? በቃ እናንተ የምትፈልጉት እዚህ ጋር ፎቶ ከሆነ እዚህ መጀመሪያ ላይ ያለችውን ትጠቅሳላችሁ። ቪዲዮ ከሆነ ሁለተኛ ላይ ያለው፣ ጽሁፍ ከሆነ እንደዛው፣ አውዲዮ ከሆነ እዚህ ጋር አለች። ብቻ ለእናንተ የሚሆናችሁን ታደርጋላችሁ ማለት ነው። ካስገባችሁ ለምሳሌ ፎቶ ብለኔ አሁን ፎቶ እንዲህ አድርጌ እነካለተኝና ለምሳሌ እስኪ የኔን ፎቶ ብዬ እንደዚህ ላድርገው። ለምሳሌ ዩቲዩብ እንደዚህ አይነት የዩቲዩብ አሪፍ የሆነ እንደዚህ አይነት የዩቲዩብ
ባነር እሰራለሁ ብዬ እለቀኩኝ። በዚህ አጋጣሚ ለዩቲዩባችሁ ባነርም ሆነ ፕሮፎንተን ሎጎ የመሳሰሉ ነገሮች እንዲሰራላችሁ ኮንታክት አድርጉኝ በኢሜል ወይም ኮመንት አናግሩኝ። ከዚያ ኔክስት ቪው እንላለን እዚህ ጋር ወይም ሴቭ አስ እንላለን ማለት ነው እንዲጫነላችሁ። እዚህ ጋር ግን ምን ማድረግ አለባችሁ? ፎቶ ስታስገቡ ወይም ቪዲዮ ስታስገቡ ታይትል ማስቀመጥ አለባችሁ። እነዚህን እዚህ ጋር የምታያቸው ስለ ቪዲዮ የሚገልጹ ናቸው። ዲስክሪፕሽን፣ ታይፑ እነዚህ ነገራቶች ትሞላላችሁ ማለት ነው። ፕሮጀክት ታይትል ስለምንድን ነው? ያው ከኔ ስራ ጋር አይሄድም። እኔ ከላይ የትራንስሌት ብዬ ነው ያስቀመጥኩት። በእርግጥ ትራንስሌት ማለት ቋንቋ ላይ ነው የምሰራው ብዬ ነው ያስገባሁት። ቋንቋ መቀየር፣ ትራንስፈር ማድረግ፣ መተርጎም አይነት ነው። ግን እዚህ ጋር ዝም ብዬ ኤዲቲንግ ልበለው ኤዲተር ቪዲዮ ኤዲተር ብዬ ዝም ብዬ ልጻፈው። ያው ይሄ ለእናንተ ያው ሳምፕል ካሳያችሁ እናንተ የተሻለ አድርጋችሁ መጻፍ ትችላላችሁ። እንደዚህ አድርጌ ጻፍኩኝ። እዚህ ጋር ደግሞ ኦፕሽን አለ ሁለተኛው። ሶስተኛው ፕሮጀክት ዲስክሪፕሽን ትጽፋላችሁ። ስለእናንተ ምርጥ የሆነ ዲስክሪፕሽን ማለት ስለእናንተ የሚገልጽ ተመልካቾችን ሊስብ የሚችል አያም ትሉና እኔ ስለኔ በቃ ስለራሳችሁ አያም ቪዲዮ ኤዲተር፣ ታምኔል ኤዲተር፣ ግራፊክ ዲዛይን በቃ የመሳሰሉ እንዲህ አሪፍ የሆኑ ይገልጻል ብላችሁ የምትጽፉትን የምታስቡትን ነገር ታስገባላችሁ ማለት ነው። ትጽፋላችሁ። ስለእናንተ ዲስክሪፕሽን መግለጫ ነው። እናንተ መጻፍ እንደዚህ አይነት ነገሮች መጻፍ ከከበዳችሁ ፎቶአችሁን አስገብታችሁ ቻትጂፒቲ ወይም ደግሞ ጄሚናይ ወይም ሌሎች ዌብሳይቶች ላይ ገብታችሁ ኤአይዎች ላይ ማሰራት ትችላላችሁ። ለምሳሌ ይሄንን ፎቶ ኤአይ ላይ ጭናችሁ ለቻትጂፒቲ ላይ እንዴት እንደምትወስዱ አሳያችኋለሁ። አስፈላጊ ከሆነ አሁን ላሳያችሁ። ቆይ በዚህ አጋጣሚ እንዴት አድርጋችሁ እንደምታመጡ ይመስለኛል። በጣም እየረዘመ ነው ቪዲዮ፣ ግን ለዛሬ እዚሁ እናብቃና ቀጣይ ፓርት 3 ይዤላችሁ እመጣለሁ። ፓርት 3 ላይ ደግሞ እንዴት አድርጋችሁ እነዚህን ታይትሎችን እንደምታወጡ ሌላ ስኪል ገና አልሞላንም እስካሁን ድረስ። እናንተ የምትችሉትን የችሎታ አይነት ስኪል እንዴት እንደምትሞሉ አሳያችኋለሁ ማለት ነው። እያንዳንዱን ቪዲዮ ስለሚረዝም እዚህ ጋር ባቆመው የተሻለ ይመስለኛል። ወደ 20 ደቂቃ እየሄደ ነው። ሲረዝም መንዛዛት ስለሚሆን ማለት ነው። ስለዚህ ውድ ተመልካቾች ሁሌም እንደምለው ለዚህ ቻናል አዲስ ከሆናችሁ አሪፍ የሆኑ እንደዚህ ቲፖች ቴክኖሎጂ ጋር የተገናኙ እንዲሁም የስራ ማግኛ መስመሮችን የምትፈልጉ ከሆነ አሪፍ ቦታ ትክክለኛ ቦታ ላይ ያላችሁ ሰብስክራይብ አድርጉ። እንዲሁም ቻናሉን ላይክ በማድረግ ጀምሩትኝ። ሁሌም ጠቃሚ የሆነ ነገር እንዲደርሳችሁ የደወል ምልክቱን አብሩ። ኮሜንት ላይ የትኛውንም እንሰራላችሁ የምፈልጉት ነገር ወይም የሚያስቸግራችሁ ነገር ካለ ጻፉልኝ። በተቻለኝ አቅም ለመስራት እሞክራለሁ። በሚቀጥለው ክፍል 3 እስከምንገናኝ መልካም ጊዜ